ፍቅረኛለሽ ፈጣሪ ወይ ጎልድበርግ ነው ማለት ጎልድበርግ በዛሬ ቪዲዮአችን ደግሞ እነዚህንና እንደዚህ የመሳሰሉትን እናንተ ፈታ ያረጋሉ ብለን ያሰብናችሁ ቪዲዮዎች ይዘን ቀርበናል እስከ መጨረሻው አብራችሁ እንድትቆዩ ይጋብዝናችሁ ወደ ቪዲዮ እንሄዳለን ፍቅረኛለሽ አስፋው አለሽ በጣም ለምን አትገዥለት ሳፋሪኮ ለምሰለሽ አሁን ኔትወርክ የለም ምናምን የሚባለው ነገር የለም ይሄ ካለ ምንም ኔትወርክ የለም አይልሽም አያስቸግርሽም ገብቶሻል ሶ ላስት ኔም ፊታ እሺ ሰሌክት ዶክመንት ነው አስፋው በሸሻ ሊሮጥ ነው የሚመስለው ከነጭራሹ ማለት ሰፈር ውስጥ ትራንስፎርመር ሲቃጠል ይላል ተነስተውዱን አትያማል እንዴ የትራንስፎርመር እሳት በውሃ ታጠፋል እንደዚህ አይነት ነገር በውሃ አይጠፋም ተው ኤሌክትሪክ አካባቢ ውሃ አጥጨም especially ኤሌክትሪክ እዛ አካባቢ ካለ ማለት ነው አሬ ጅል ነው 6 ቁጥር አስፈርሚና 9 ቁጥር ሄደሽ ማህተም አስመጭ ማለት ምንድነው እስቲ እንደው በድስቲ ነው አስረዱኝ 9 ቁጥር ያለችው ሴትዮ ማህተሙ ይዛ ተቀመጠም እንደ ፈራሚው ለምን እንደዚህ እንከራተታለን ቀበሌ ውስጥ እኛ ፍዳ መብላታችን እናንተ ደሞዝ ያስበላችኋል ያስጨምርላችኋል እስኪ ደሞዝ ጭማሪ ካለ ምናምን ንገሩን እንተባበራችኋለን 11ኛ ፎቅ ወጥተን ከዛ 8ኛ ከዛ 13ኛ ደግሞ እኮ ለምንም አይገነባ ፎቁ እኛ እንድንለፋበት ብቻ ይሄንን ያህል ሰው ይስተናገዳልና ነው 12 13 ፎቅ የሚሰራ እንግዲህ አንዱ ጀለሳችን ደግሞ በቦሌ ጎዳና ላይ ተንቀሳቃሽ ቤት ሰርቷል ኒውስኪ ነው ሰው የመሰለ ወይ ብራዘር ምንድነው ነገር እናስተውክልሽ ምንድነው ይኸው ያሽንት ባስተካ ሽንት ቤት ተንቀሳቃሽ ዋው ጎበዝ ናይስ ክሬቲቭ ብራዘር አርልከናል አልገባኝም ላድንቀው ይሄንን ሰውዬ ወይስ ምን ልበል አይ ኮሜንት ላይ ይሄ ነገር የገባችሁ ሰዎች ካሉ ጻፉልኝ እስኪ ምን እንደሆነ አንኳክተህ እኮ ሽንት ቤት አላችሁ ምናምን ማለት ይቻላል ሰውየው ይዘውልክ ሽንት ትሸናለህ ደግሞ ለምንድን ነው ለወንድ ብቻ የሆነው ይሄን ጥያቄ መልሱልኝ ከሰርጃኑ ወረቀት ይጠቅልላል አለ አይደል ቲናስ ቲክቶክ ላይ 1 ሚሊዮን ፎሎወር ገብታለች ኢትዮጵያ ውስጥ ቤዝ አርጋ ኢትዮጵያዊ ሆነ 1 ሚሊዮን የገባች የመጀመሪያው ሰው ነች ቲናስ ማለት ይቅርታ እቺ ነች ምን ተሰማሽ በጣም ነው ደስ ያለኝ እጅግ ምንም ቃላት የማይገልጸው ደስታ ነው የተሰማኝ በጣም ነው ማመሰግናችሁ በጣም ነው ወዳችሁ ለጠላቱ አመሰግናለሁ በጣም አላህ ይስጥልኝ አመሰግናለሁ አሁን የቀረን የኔን ዩቲዩብ ቻናል 100,000 ማስገባት ትሬለሩ ፕሌይ አድርግላችሁ በእናት 20,000 ሰብስክራይበር በዚህ አመት መግባት አለብን 20 አመት እንኳን ረጅም ነው ብቻ ፕሌይ አድርገው እናት ቆይ ይሄ ቪዲዮ የተመቻችሁ ከሆነ ሰብስክራይብ በማድረግ የደወል ምልክቷን መጫን እንዳትረሱ 2 ሰከንድ ሰጣችኋል አንድ እንግዲህ road to 1 million የመጀመሪያ ኢትዮጵያዊ ቲክቶከር ይላል 1 ሚሊዮን ለምን አፕሮክሲሜት ስለሚያደርገው ነው ችግር የለም እሺ ሰባን ቀስሉ ጨምሯት ምን እሺ ቀነሳት ደስ ይላል የሰራችሁበት ነገር እንደዚህ
እኔ በህይወቴ እንደዚህ አይነት ነገር አይቼ አላውቅም። ነገራችን ላይ ፍቅር ሲዝም ሃይማኖት ምድር ስትፈጠር ጀምሮ እኛ ጋር አዳም ሔዋን ብሎ አይደለም የሚጀምረው፣ የራሱ አካሄድ አለው። ምድር ስትፈጠር የተፈጠሩት 3 አይነት ዘሮች ናቸው። የራሱ ታሪክ አለው እስካሁን ድረስ አመጣጡ፣ ምድር በስንት ቀን እንደተፈጠረች ሁሉ ነገር የራሱ የሆነ ታሪክ፣ አዲስ አስተሳሰብ፣ አዲስ አመለካከት፣ አዲስ ግንዛቤና በውስጡ ይዞ የመጣ ነገር ነው። ፈጽሞ ከሌሎች ሃይማኖቶች ጋር የተቀራረበ አይደለም። እምነትህ ምን ነበረ? ኦርቶዶክስ። ኦርቶዶክስ ነው። ከቤተሰብ የወሰድኩት ኦርቶዶክስ ነበረ። ከዛ በኋላ ግን የዓለም ላይ የሞተውን ሰው በሙሉ ሳነሳየው ከ2 ከ3 ዓመት በኋላ በህልሜ ማመጥ እንትና ነብዩ ማመድ መጣ። ስለ እስልምና በጣም ጥሩ አስተሳሰብ አልነበረኝ ሰው ነበርኩኝ። ገረመኝ በጣም መጥቶ ምላሴን ገረፈው። ምላሴን 20 ጊዜ የሚሆን ሲገርፍ በቃ ይደብራል። ከዚህ በላይ ማስ የዓመት በዓል ሰዓት አዲስ ጫማ ሲገዛሉ እንደው ማማለጫው ምንድነው ደግሞ? አንተ ልጅ ነግሬ በዓመት በዓል ምድር በእጅ ሰበብ ነው የለበስከው። ምንድነው ለብሰህ እኮ ተኝተህ ነው አይደል? ገላን ሳትታጠብ ለብሰህ አይደል? ምን ነው እስኪ ነጋንጎ የምትታጠብ? ሂድና ቀይረው፣ ሂድ ቀይረው። ለምንድነው ግን የልጅነት ህይወቴ እንደዚህ እንደነበር የሚያስታውሰኝ? ማታ አቅፎ ትተኛለህ፣ ጠዋት ስትነሳ አድርገዋል። በህልም ነው ሰው አስደርጎ ነው። ይሄ ነገር መጠየቅ አለበት በደንብ። አረማ የሚበላ ምን እሺ ነው ራብ ልሞት። ኧረ ፊትህን ውሃ አስነካ። እንደው ከእንቅልፍ እንደተነሳ ምግብ እንደው ሌሊት ምንድን ነው የምትሰራው? ስታርስ ነው ወርጉ ምንድነው? ምንድነው ባኬሽን የሚበላ ስጪኝ። ምንም አልፈለም። የሚበላ ስጪኝ። ራስ አቅርበህ ዳበላም እንደው እርቆ ነው ኩሽናው እርቆ ነው። እንደው እዚች ቤት አንድ ቀን የሌለው ዕለት ምን እንደምትሆን እንደው ባይ እኔ የሌለው ቀንማ ቤቱ እንደው ቁጭ ስላለህ እኮ ወጡ እንጀራው ፊት ለፊት ቁጭ ብሎ ቁጭ እኔን ነው የምጠብቀው። እንደው በረሃብ ትሞታለህ። ተይ እንዲሁም ራሴ አቅርቤ ይመላሉ። እሺ ጉዱ እንደ ሴት ኩሽናውን ነው በቃ። ምንድነው እዚህ የምትሰራው? አቅርብ እንጂ ብላ። ኧረ ብላ ጨምር። ለምን ሙሉ ሞሶቡን ለምን አገለብጠውም? ለምን እንደዚህ ይሻላል? ሞሶቡ ላይ ድስቱን ገልብጠው አይሻልም? ሌላ ሰው ይብላ ነው እንዴ? ቆይ ሌላ ሰው ይብላ ነው እንዴ? ምንድነው ተፋው ነው ጎረስኮ። ዝም በይ ቲጂ ባላችሁ መሰረት ይሄው ጉድ ወጣ። ፈጣሪ ሆይ ጎልድበርግ ነው በለኝ። ጎልድበርግ ማለት እጅሽ እግር ነው እግር እጅሽ ነው። አታፍርም እኮ ፎቶ አንሺ። አሁን ይሄንን ፎቶ ተንበርክከ ተጠበ ይሆናል እኮ ያነሳው ተጠበ። ኬትዬ ፎቶ አለ ብሎ የምታመጣው ሴትዮ ተደግፋ ነው በለኝ። ካሜራማን አንድ ጥያቄ አለኝ። የሊጥ እቃውን ለስታይል ስቱዲዮ ውስጥ አስገብታችሁት ነው? ይሄ ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ። ስላያችሁ እናመሰግናለን። በሚቀጥለው ቪዲዮ እስከምንገናኝ ድረስ ይሄን ቪዲዮ ለእናንተ ትቻለሁ። ቻው።